የዚህ ቻናል ቤተሰብ ሆኖ ትግርኛ አለመቻል ክልክልዩ ምን ማለት ነው ብያችኋለሁ? ክልክል ነው። ስለዚህ ትግርኛን በቀላል መንገድ ከዋዊ ጋር እንለማመዳለን ማለት ነው። ቤተሰብ እየሆናችሁ ቤተሰብ ላልሆኑ ደግሞ ሼር እያደረጋችሁ አብረን ደግሞ ብዙ ነገሮችን እናያለን። ክብለከ ሓደ ወሓደ እሺ ሓደ ነው። ከዜሮ እንጀምር መሰለኝ አይደለ? ከዜሮ እንጀምር። ዜሮ ማለት ስትፈልጉ ባዶ ባዶ በልና ሓደ ማለት ደግሞ አንድ በይ እንደማለት ነው። ስለዚህ ሓደ አንድ ክልተ እሺ የሚያውቀው ሰው አለ? ክልተ ሁለት ሰለስተ ሶስት አርባዕተ አራት ሓሙሽተ ቴክ ፋይቭ አምስት ሽድሽተ ስድስት ሸውዓተ ሰባት ሸሞንተ ስምንት ትሽዓተ ዘጠኝ ዓሰርተ አስር። እነዚህን ካወቃችሁ ሓደ አንድ ነው ብለናል። ዓሰርተ ደግሞ 10 ነው ብለናል። ስለዚህ 11 ለማለት እስኪ እንገጣጥመው። ዓሰርተና ሓደ ዓሰርተ ሓደ ከ10 ትጀምሩና አንድ ስትጨምሩበት ወይ ደግሞ ሓደ ስትጨምሩበት ዓሰርተ ሓደ 11 ይሆናል ማለት ነው። ስለዚህ ዓሰርተ ክልተ 12 ዓሰርተ ሰለስተ 13 ዓሰርተ አርባዕተ 14 ዓሰርተ ሓሙሽተ 15 ዓሰርተ ሽዱሽተ 16 ዓሰርተ ሸውዓተ 17 18 ለማለት እንዴት እንላለን ማለት ነው? 10 አለን፣ ዓሰርተ 8 አለን፣ ሸሞንተ። ስለዚህ ዓሰርተ ሸሞንተ እንላለን ማለት ነው። 18 ሌላኛው ዓሰርተ ትሽዓተ 19 እሺ 10 እና 9 ትሽዓተና 10 ዓሰርተ ትሽዓተ አሁን 20 ላይ ደረስን ማለት ነው። 20 ለማለት በትግርኛ ዒስራ። ስለዚህ 21 ለማለት እንዴት እንላለን? 22 23 ዒስራና 1 ዒስራና 2 ዒስራን 1 ዒስራን 2 ዒስራን 3 እያልን በዛው መንገድ እንቀጥላለን ማለት ነው። ቀላል ነው አይደለ? እሺ ስለዚህ ሓደ ክልተ እያላችሁ ከ1 እስከ 9 ያለው እስከ 10 ያለው ካወቃችሁ 11 ለማለት ስትፈልጉ 10 እና 1 10ን ታስቀድሙና 10 ሓደ ትላላችሁ። ስለዚህ 21 ላይ እንደዛው ማለት ነው። ዒስራ ነው ብለናል። 20 አይደለ? 20 ዒስራ። ስለዚህ 21 በሉኝ እስኪ 21 ዒስራን ሓደ። በተመሳሳይ መንገድ ለሁሉም ይሰራል ማለት ነው። አሁን 10 ብለናል። 10 11 12 እያላችሁ 11 12 እያላችሁ እንዴት እንደምትቀጥሉ አይተናል። ቀላል ነው። ስለዚህ 10 ማለት 10 ከዛስ ዒስራ 20 30 30 የሚያውቃለ እየሞከራችሁ 30 ሳ ማድረግ ነው። እንደውም አንዳንዴ ትግርኛ አማርኛን ትንሽ ጋደድ ማድረግ ነው ይባላልና አንዳንዱ ላይ ይሰራል በነገራችን ላይ። ስለዚህ 30 ስትሉ 30 ማለት ነው። እሺ 40 ደግሞ 40 50 60 60 70 80 90 ሚኢቲ 100 ዋና ዋናዎቹን ከያዛችሁና ከ1 እስከ 9 ያለውን ቁጥር ካወቃችሁ 80 ሓደን 90 ሓደን እያላችሁ 81 91 እያላችሁ እንደዚሁ ቁጥር መጥራት አይከብዳችሁም ማለት ነው። 100 አልን። ከዛ 100 ምንድን ነው ብለናል? ሚኢቲ ሓደ ሚኢቲ 100 ስንል ሓደ ሚኢቲ ሓደንና ሚኢቲ። እሺ 200 ሚኢቲ 200 ከፊት ያለውን ቁጥር እናስቀድምና ሚኢቲ የሚለውን ከኋላ እንጨምርበታለን። 300 ለማለት ስንፈልግ 3 ከዛ 100 ማለት ሚኢቲ ነው ብለናል። 300
እሺ 400 400 500 ቀላል ነው አይደለ? 500 600 600 700 700 800 800 900 አንድ ሺህ ላይ እንዝጋው አይደለ? እሺ አንድ ሓደ ነው ሺህ ማለት ሺህ ነው። ስለዚህ አንድ ሺህ ለማለት ስትፈልጉ ሓደ ሺህ። እሺ እናንተ ደግሞ በትግርኛ ሺህ ዓመት ኑሩ ማለት ምን ማለት እንደሆነ አስቀምጡልኝ። ይሄንን ሼር፣ ላይክ፣ ኮሜንት በማድረግ ለብዙዎች እንዲደርስ አድርጉ። የዚህ ቻናል ቤተሰብ ሆኖ ትግርኛ አለመቻል አይካልም።